አንተ ተንኮሱ እሺ ሰላም ነሽ? ምንድነው ታዲያ እንደዚህ የምትለው? ቀና በልና አዋራኝ። ምን አረኩ? ምንድነው አንተ ትላንት ምን ስትሆን ነበረ? አረ ምንም ሰው ጠርቶኝ እኮ ነው ድግስ። እና እንዴት እንደተሳደብከኝ ታውቃለህ? አረ እኔ ብዙ ግቢ ራሱ አላደርኩም 3 ሳምንቴ ጭራሽ። አዎ አሁን ቤቱን እንድትለቅልኝ ነው የምፈልገው። እሺ በጣም ነው የሰደብከኝ ትላንት። እንዴ ምን ብዬሽ? እኔ ሰው ሰድቤ አውቃለሁ? እውነት እኔ ሰው ሰድቤ አውቃለሁ? እውነት ለአንድ ቀን ራሱ ለሰው አንድ ነገር ብዬ አውቃለሁ? አንተ አይደለህም ትላንት እንደ ሙልጭ አድርገህ እኮ ነው የሰደብከኝ። ልክ ሄደ ነገርከኝ። ኧረ እኔ እውነት አልመጣሁም ሁላ ትላንት እኔ። አንተ? አዎ። ኧረ እባክህ እውነት። ቆይ ለምንድን ነው የምትጠጣው አንተ እንደዚህ ራስህ ምስት ከሆነ? ጠምቶኝ እኮ ነው። ውሃ ነው እንዴ መጠጥ የሚጠማ? አሃ መጠጥ ነው እንዴ ጠጣው? አይ ውሃ ጠጥተህ ነው የተሳደብከኝ። መጠጥ ነው እንዴ? ጭራሽ ታወራለህ እንዴ? በእናትህ ይቅርታ። እንግዲህ ይቅርታ የለም በቃ እንድትለቅልኝ ነው የምፈልገው። ቤቱን ነው? አዎ ቤቱን። አዎ። ኧረ ተይው፣ ስለምታሳዝነኝ እኮ ነው የምኖረው እንጂ ማን ይከራያል? ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እኔ እሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የሚገዛላት እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማ ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጁ? ገባኝ። እንትኑ አይደል ይሄ ፈረንጆች ሀገሩ? አዎ እሱ እዛ ነው ጨው ልትገዛ የምትሄደው? ስሮጥ እንግዲህ እኔ ይበራለሁ። ኧረ ያንተ ሰው ኮች አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ በቃ እንደዚህ ነው በረ የምትሄደው አንተ? ወይ አንተ ነጥለ ጥያቄ ነው እንጂ አውቃለሁ ቦታው። ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት? ከዛ እንግዲህ እምቢ አሉ ቤተሰቦቼ። ኧረ እውነት እምቢ አሉ። ተዋሉኝ። እንዴት ነው? ምንድን ነው? ትራስ ነው? ልተኛ ደክሞኛል። እኔ ልተኛ ትንሽ ውሃ እንዴ 2 ውሃ 2 እንዴት ነው የሚጠጡ? እንዴ ተንኮሱ ማን ነው የጠራኝ? ምን እያደረክ ነው እንዴ? መጣህ እንዴ? ማን ነው? እኔ ነኝ እንዴ። ሰላም ነው? ማን ቁጭ ብላለህ እዚህ? እንዴ ይሄ ሰው እንዲቀመጥ አይደል እንዴ? እንዴ አይደለም፣ በኢንተርቪው የሚደረግበት ቦታ አይደል እንዴ? እንዴ እዛ ጋር ቁጭ፣ አንተ እዛ ጋር ቁጭ በል። ሰው እዛ ጋር ቆመው ኢንተርቪው አድርገዋ አይደለም፣ ሌላ ሰው ነው እዚህ የሚጠየቅ እንግዳ አለኝ እንዴ። እንዴ እኔ ደክሞኛል፣ እዚህ ጋር ይቀመጥ እንግዲህ። እንዴ ጭራሽ ደግሞ ልተኛበት አስበህ ነበር እንዴ? ረጅም ነው ይሄ። እንደውም ይሄን ትንሽ ገፋ አድርገውና እተኛበታለሁ። እንዴ ይሄ እኮ ብዙ እንግዶች የሚጠየቁበት ነው እንዴ። ችግር የለውም እተኛ። ቀዝቅዘኝ ሰው ሲመጣ ትንሽ ልተኛ። አዎ ይሻላል ብለህ ነው? ትንሽ ደከመኝ። ምን መሰለህ ማታ ወጥ ሊሰራ ጀምሬ ጠዋት 2 ቀን ሲኖር ሊሰራ ብዬ ሽንኩርት ያሉ እና ብላ እንግዲህ ሁሉ ነገር ካለቀ እኔ መጣክ። ኧረ ችግር የለውም ብላ። እሺ እንትን ዛሬ ጠዋት አይደል ያረዳችሁ? አዎ አለቀው። ግን ቤተሰቦቼ ለእናንተ ነው አደራ የሰጡኝ። አዎ ይኸው ምን ኬኔቶ ጠጣ አንተ። ጠጣን ነው ዳቦና ኬኔቶ። ጣሚሶ ደወለ። ኧረ ደወለ አንሳለታ በቃ ጣሚሶ እንዴት ነህ? በዓል ጥሩ ነው? ስጋ እየበላን ጎረቤት አከራዬ እንትን በግ ነው እንዴ?
በሬ አረዱ እየበላ አምጪው ላሳየው። ኧረ እባክህ ቪዲዮ ነው እንደደወለው ጣምሶ ሲበላ ላሳይ። ቆይ አምጪ አምጪው ሰው እንደነው። ኧረ የለም ነው ልጁ። በቃ እንትን ጨረስን። በቃ እንግዲህ ሲበላ ላሳይ ብዬ ነበር። በል እንግዲህ ቻው። እንግዲህ ለምን አሳፈር ድምጽ ሰማ። ኧረ ቆይ ምንድነው? ምን እያረክ ነው? ልወለውን ምን ማለት ነው? ልወለውር ነው እንዴ? ሎሚ መሆኑ ነው? ሎሚ ነው እንዴ? እና ይቆመጥጣታል ብዬ ነው። ኧረ ተው በእናትህ። ሲጀመር ሽንኩርት አይወረወርም። እዚህም አይደለም የሚወረወረው። ይጠቅማታል። እዛ ወጥተህ አይተሃት ከወደድካት ነው የምትወረውርባት። ቦታው ሄደ በድንጋይ ብለው ብወረውርባትስ? ኧረ በስመ አብ ልትፈነክታት ነው እንዴ የሰው ልጅ? ሽንኩርት እኔ ግን ያሰብኩት ሽንኩርት ቢወረውር ይጠቅማታል ብዬ። ኧረ ተው በእናትህ። እሷ ሰርታ ነው የወጣችው። የሰው ድምፅ ሰማሁ። ተው አልኩህ እኮ እዚያ። ኧረ ድረስልኝ። ባለሱቅ አቤት። እንቁላል አለ? አላው። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አሸጡም? አዎ። ይቅር። ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያካል? የለም እንዴ የለም በፍሬ። በቃ ይራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አጣጣ። ምን ሆነ ነው? ያማል ለመሸጥ አይደል? ሂድ በእናትህ። ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜ እየገደልክ እኮ ነው። በገዛ ብር። ኧረ ሂድ በእናትህ ሌላ ሰው ላስተናግድበት። ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ እሱ ነው ከስተመሪ። ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅም። ቆይ ሞጣ አንተ አሜሪካ ላይ ቀን ቀን ምን እየሰራክ ነው የምትውለው? ምን አገባኝ? አይ ሰዎቹ እንዳሉ ከሆነ ሞጣ አሜሪካ ላይ ቀን ቀን እንጨት እየፈለጠ ውሎ ነው ማታ ማታ ላይቭ ላይ መጥቶ የሚጮኸው ስላሉ እኮ ነው። አንተ ጣውላ ራስ። እኔ አይደለሁም እንደዛ ያልኩት ሞጣ፣ የምር እኔ አይደለሁም። ጭንጋፍ በጆሮ ላይ ነው የማነድብህ። እንዲህ ገረዳ ማራ ይጫወቱበት ጎበዝ። ኧረ ሸር አድርገው ሰው ይስማው። በጣም የሚያስቀው ነገር ደግሞ ከሁለት ቀን በፊት ወደ አስመራ ዲፕሎማሲ ልንከፍት ብለው ሰው ላኩት የተባለው ትናንትና ደግሞ ሳይመሽ ባነጋ ገና ምሽት ላይ ሻይ እየጠጣን ሰበር ዜና እስክንድር የላከው ጀግና አስመራ ገባ። ሰውየውን ላክነው ወደ አስመራ ለእስክንድር ከሁለት ቀን በፊት አለን። ትናንትና ደግሞ ምን አሉ? ደስ ይበላችሁ፣ እንኳን ደስ ያላችሁ ዲያስፖራዎች፣ የሜካናይዝዱ መስመርና ቢሮ ከፋችሁ ከአስመራ መግለጫ ሰጡ። አየኸው?